ከመላ አገሪቱ ተሰብስቦ የመጣ የኢማም አህመድን ጦር ሰራዊት ለመመከት ነው። ኢማም አህመድ ደግሞ ይዞ የተሰለፈው ጦር ሰራዊት 12500 ነው። እነዚህም ከነዚህ 5000 ሶማሌዎች ናቸው። ሌላ ሃርላ ነው። ይሄ ጦር ሜዳ ላይ ሲደረግ መቼም የሱም ወኔ ማንነትን ከሰው በላይ ነው መብረቃዊ ነው ተብሎ የተነገረውን ለማወቅ ያንን ጦር ሜዳ ማጥናት ነው። የክርስቲያኑ ንጉስ 216 ጦር ሰራዊቶችን በ8 ረድፍ ግንባር መስመር አሰልፎ ግራኝ ደግሞ በአራት ማዕከል ነው በአራት ረድፍ አድርጎ ቦዲጋርዱን ማለት የሱም ክብር ዘበኞቹን መላሳዩ ጦር ይዞ መሃሉን እየመራ በአራት ግንባር አድርጎ ጦር ሜዳ ይዋጋሉ። በጦርነቱ እስላም ኢትዮጵያውያንና ክርስቲያን ኢትዮጵያውያን ሲዋጉ በጋራ 228 ኢማም አህመድ ሰራዊት የነበረው 12500 ነው። ሁለቱም በዘመናዊ መሳሪያ ነው የታጠቁት። በዛ ጦር ሜዳ ጠበንጃ አልነበረም፣ መድፍ አልነበረም፣ ጎራዴ እና ጋሻ እንደዚህ ያለ ነው በአመዛኙ ነገር የነበረው። በሱ 5 ሰዓት ከፈጀ ጦርነት ላይ 100% ደመሰሰውና አገር ላይ ንጉሱ ከዛ በኋላ ስደተኛ ያደረገው ያ ጦር ሜዳ ይመለከታል። እድሜ ልኩን ያደረገው ጦርነት ላይ አሸናፊ ነበር። ስትራቴጂስት ነው እና ማንኛውም ነገር ቁርአን እየጠቀሰ ነው ማለት ጸሎት ዱዓ ማድረግ አመራሩ እንደዚህ አድርጎ ነው የሚናገረው እና ከዛ ጀግና ማለት በኢትዮጵያ ታሪክ ወደር የለውም። እሱ ሰው ጠላትም ወዳጅም የሚያውቀው ሰይጣናዊ ነው፣ ሰው አይደለም ማለት ሰው ነው። የተመረው በቁርአን ሃይማኖት ያፈለገው እስላም ማድረግ ነው። ጥሩ እስላም ወኔው አገሩን ያሸነፈው ሰው ሁሉን ይሄንን አህል ዘመቻ ያደረገ ኃይል አልነበረ። የዛሬ እርስ በርሳችን እንኳን የምንጋጭ አራት አካባቢ መንግስታት ሆነናል። የጋራ ታሪክ ያለን እስልምና የጋራ ነው፣ ክርስትና የጋራ ነው። ሶማሌ ሪፐብሊክ፣ ጅቡቲ ሪፐብሊክ፣ ኤርትራ ሪፐብሊክ፣ ኢትዮጵያ ሪፐብሊክ እነዚህን እኮ አንድ አድርጎ ነው የገዛ። ምኒልክ አንድ አላደረጉም። እነዚህ ዮሐንስ ማንም የክርስቲያን መንግስትና መሪ አላደረገው። ኢማም አህመድ ብቻ ነው ያደረገው። ማርች